ሰላም ውድና የተከበራችሁ እንዴት ናችኋለሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ አቶ አብርሽ ትናንትና ከሩታ ጋር ተገናኝተው ያው ጥሩ ጊዜ አሳልፈው ነበረ። በዚያ መሰረት እንግዲህ ልጄን ከሰጠሽ ብሎ ነበር። ያው እሱም እንግዲህ ተሰጠ መሰለኝ። ሩታ ግን ማለት ነው አንዳንዴ በጣም ትገርሚያለሽ። አሁን በስንት መከራ ልጅሽን አግኝተሽ መልሰሽ ደግሞ እኛ የስፖርቱ በጣም ገርሞን መልሰው ደግሞ ባህር ተው። ያው እኛ ምንም ያገባን ነገር የለም። በነገራችን ላይ አብርሽ ትናንትና እንደተናገረው ምንድን ነበር ያለ ልጄን እንደ ፈረንጅ ነው ማሳድግ። እንዲህ እኛ እኮ ያለን እኮ ኢትዮጵያ ነው። ደግሞ ኢትዮጵያ ደግሞ በጣም ንፋስ አለ አየሩ ምናምኑ ትንያው ሙቀት ሊሆን ይችላል። አሁን ባለበት ወቅት አላውቅም፣ ግን ቢሆንም እኔ እስካሁን እንጃ የስድስት ወር አልሞላቸው እንዴ ትናንት ነው ሩታ ያረገዘችበትና ከዘመዶቿ ጋር የሆነ ፎቶ ነበረና ገብቼ እስቲ ልይ ብዬ ሳየው 6 ወር ራሱ አልሞላውም ማለት ነው። እና 6 ወር ያልሞላ ህፃን ልጅ በቀደም ስፖርት ቤት ይዞ ተደየው ምንም አያደርገውም አባቱ ነው። ጠባን ቅንጭላት አለው። ግን ቢሆንም ደግሞ አንዳንዴ እንደዚህ ያለ ነገር ያው ደስ አይልም ለማለት ነው። እና እኛ ደስ የሚለን ከአንቺ ጋር ሲዝናና አሁን የትናንት ነው ቪዲዮ በጣም ነበር ደስ ያለኝ። ያው አንዳንድ ሰዎች ምንም አያስተምር ምናምን ሲሉ ነበረ። ግን ለኔ አስተማር አላስተማር ብቻ ያው አእምሮዬን ያው ፈታ ያድርጉት አይደለ። በጣም ስለምወዳቸው ይሁን ሁለቶች አንድ ላይ ሲሆኑ በጣም ደስ ይሉኛል። እኛ አብርሽና ሩታ እንደዚህ የተጨቃጨቁ እያለቀሱ ፈታ እያሉ ሩታ በተለይ ደግሞ ስትቀብጥም ስታለቅስም ምን ስትልም በጣም ነው የሚያምርባት። እና አብረው ስላወያቸው ደስ ብሎኛል። እነዚያ ሰፈሮች በተለይ እኔ ከሄርሜላም ከማንም ጠላት የለብኝም። ግን ኦዲየንስ መጥተው ሲሳደቡ ሩታን ሲሳደቡ አንድ የማከብራትን ልጅ አንድ እኔ ራሴ እከተላታለሁ ብዬ የምከታተላትን ልጅ መጥተው ክብሯን ዝቅ ሲያደርጉ እንደኔ አልፈቅድም ማለት ነው። እንጂ እኔ ከሄርሜላ ጋር ብትፈልግ ለምን ማለት ነው እንዳለ ፈጣሪ እንደፈጠራት ለምን ራቁቷን አትሄድም አይደለ? ራሱም አብርሽም የሁለታቸው የተንዘላዘል ቢሄዱ ምንም ችግር የለብኝም። ግን እኔ የምፈልጋትን ልጅ መጥተው ክብሯን ዝቅ ሲያደርጉ ዝም አልልም። እና ያለው ነገር ብቻ አብርሽና ሩታ አንድ ላይ ስለመጡ ደስ ብሎኛል። እና አብርሽ ወደ ራስ ተመለስ፣ ሩታ ደግሞ አትፍቀጂ፣ ልጅሽ ንፋስ ይመታብሻል። ገና 6 ወር ያልሞላው ልጅ አሁን አይገርምም? ግን ኧረ ተው። ግን አንዳንዴ ማለት የሆነ ብዙ ሰዎች ያው ልክ ናቸው የምልበት ሀሳብ አለኝ። የሆነ በጣም ዶራል ይሄን ምንድነው የብር ልብ ያዞራል በጣም ማንንም አይሰማ ምናምን የሚባል ወሬ ልክ ነው። አንድ ሰው ማለት ብር ካገኘ ለካ ማንንም አንሰማ ማለት ነው። ወይኔ እስቲ እንዲያው አላህ የሀብታም አድርገኝና ማለት በጣም በብር አድርገኝና እስቲ እንደነሱ ሆነ። ኧረ አላደርግም። እንዲያው አንተን እያመሰገንኩኝ ነበር ቆጭ ብዬ በሀገሬ እየተዝናነው የምበላ እንደዚህ ልቀብጥ ልጄን የ6 ወር መዝናኛ ልወስድ እና ወይዘሪት ሄርሜላም ትናንትና እያለቃቀሰች ነበር በቤቷ። እውነት ከሆነ እንግዲህ አዎ እኛ ከቪዲዮ ከመጀመሪያው አንስተው አብርሽ ሄርሜላን እወድሻለሁ አፈቅርሻለሁ ብሎ ያውቅም። ዝም ብሎ ለእኛ ለመጃጃል እኛን ከኛ ጋር ችግር ስላለበት ነው እንጂ እንዲሁም ብዙ ጊዜ ይላል እኔና አንቺ አንድ የማንሆንበት እኔና አንቺ አንድ አንሆንም ነው የሚላት ብዙ ጊዜ ፍቅረኛ ልንሆን አንችልም። ግን እና አቶ አብርሽ ያው ሄርሜላ መጠቀሚያ ያደረጋት። ግን አንዳንድ ሰዎች ማለት ነው ምናቸው ነው የሚያማቸው ሄርሜላና አብርሽ አንድ ላይ ይጣበሩ። አርባካቸው አብርሽ እኮ የልጅ አባት ነው ማለት ነው። ሩታና አብርሽ ህይወት ነው ያሳለፉ፣ ስንት መከራ ነው ያሳለፉ። ዝም ብሎ እኮ የተገኘ ይሄ የሚሰሩት ብር የሚሰሩት ይህ አድናቆት ምናምን ነገር ዝም ብሎ ከምሬት ተነስተው አይደለም የተገኘ። በጣም ለፍተው በጣም አልቅሰው የዛሬ ቪዲዮ ይታይልን ይሆን ብለው አልቅሰው በጣም ተጨንቀው ምናምን ነገር የተገኘ ነው ማለት ነው። እና ስለዚህ ከሩታ ጋር ያንን ህይወት አሳልፎ እንዲሁ እንደ ድንገት የሚተዋት ይመስላችኋልን? እስቲ ለእናንተ ልጠይቃችሁ ማለት ነው። አንዳንድ ደንቆሮች አሉ ዝም ብለው አብርሽ ከሌላ ሰው ጋር ሲመጣ ወይኔ ከሩታ ጋር ማንት አትሆንም ከዚያችን የቱ ጋር አይሆንም። ከፍቅር ጋር ሲመጣ ከፍቅር ጋር አሁን ደግሞ ከሄርሜላ ጋር አረባካችሁ። እስቲ እናንተ አእምሮ ካላችሁ ሩታ ስንት ህይወት ነው ያሳለፈች፣ ስንት መከራ ነው ያሳለፈች አብርሽም እና ስለዚህ ሁለቶች ከመሬት ተነስተው ዳዲ እያሉ ከዚህ ደረጃ የደረሱ ስለሆኑ እነዚህን ሰዎች ማለያየት በጣም ይከብዳል። እኛ ለምን ነው እስካሁን የምንከተላቸው? እነዚህ ልጆች ካመጣጣቸው አንስቶ በጣም ደስ የሚሉ በጣም ብዙ ሰዎች ወደ ብቻ ከብዙ ህይወት ነበርንና እነሱን ስናይ በጣም ደስ ስላሉና ትልቁም ትንሹም ይከታተላቸዋል ማለት ነው። አብርሽና ሩታ አሁንም ቢሆን እኮ ይወዷቸዋል። ሩታና አብርሽን በጣም ነው ሰው የሚወዳቸው። ስለዚህ እነሱ ማንም አይጠላቸውም። ሩታውን እንደ ትናንትና ያለ ቪዲዮ በጣም አሁን ዛሬ
ምንድነው መዝናኛ ይሄ ባህር ይሄ ምንድነው መዋኛ ቦታ አብራ ብትል ምናምን ነገር በጣም ደስ ይላል። ህዝቡ ይቀበላቸዋል። የትናንት ነው በጣም ደስ ያለ እና እነዛ ሰፈሮች ደግሞ አልቀሰዋልኝ አልቀሱ እሷና እሷ ይለያዩ። እዚህ ስንት መከራ፣ ስንት ስድብ፣ ስንት ስቃይ ዘመዶቻቸው ሁላ ጥለው አዲስ አበባ ጋር ለፍቅር ብሎ ነው የተሰደዱና በቀላሉ የሚለያዩ አይመስለኝም። አዎ የሚያወጡት አማርኛ የሚያወጡት ቃላቶች ምናምን ነገር ያስደብራል። እንዴት አሁን እንደዚህ የአብርሽ እያደረገ ሩታ አቅፈው ልተኛ እኔ አላረገውም። በእኔ ቦታ ብሆን ምንም ፍቅር ቢሆን ምንም መስዋዕት ብከፍል የሆነ ሰው ከኔ ጋር ሆኖ ወልዶልኝ ከብዶልኝ በጣም ብዙ ጊዜ አሳልፌ ከዛ በኋላ ከሌላ ሴት ጋር ሚዲያ ላይ እንደዚህ እያየሁት እየተጃጃለ መጥቶ ደግሞ ከቤቴ እንኳን አብሬው ልልና እንጀራ ራሱ አላቀርብለትም ማለት ነው። እንጀራ ኧረ ፊቱን አላየውም፣ ኧረ በሩን አልከፍተውም። እና ወላሂ ያለው ነገር ብቻ ይሄ ነው። እና አቶ አብርሽ ለልጅ ተጠንቀቅለት፣ ይደርሳል። ወላሂ ይሄ መዋኘቱም ባህሩም ሁሉም ይደርሳል። እና አሁን ቢያንስ አመት የሙለው 6 ወር ነው ምናምን የቀረው፣ 1-4 ወር ቀርቶታልና፣ አዎ 6 ወር እንደዚህ የሙለውና ከዚያ በኋላ በፈለክበት ተወስዷል። ያው እኛ ንፋስ እንደመታው፣ ሁለተኛ ደግሞ የሰው አይን ጥሩ አይደለም። ብዙ ኢትዮጵያዊ ነው እኮ አይተናል። ልጆቻቸው እናንተ ብቻ አይደለም ልጅ ያላቸው፣ በነገራችን ላይ ብዙ ሰው ልጅ አለው እና እንደዚህ ያው ባህር ምናምን ይዘው አቅፈዋቸው ዝም ብለው ይዝናናሉ እንጂ ወላሂ እኛም ከአረቦች ጋር ከልጆች ጋር አሳድገናል። ከልጆች ጋር ባህር ሄደናል። እና አታረቦችም እንደዚህ አላረጉም። ልጅን እንደ ፈረንጅ አይሆንማ። የፈረንጅ ልጅና የኢትዮጵያ ልጅ የተለያየ ነዋ። አሁን ሰዓት ዘመኑ ተራቋል። ያለንበት ክፍለ ዘመን 21ኛው ክፍለ ዘመን ነው አውቃለሁ። ቢሆንም ደግሞ ግን ይሄ የዘመን ይሄ አዲስ መጣሽ ምናምን ነገር አይሆንም። ያው እንደ ዘመኖቻችን እፍን ድቅፍ በቃ ሰው እንዳያቸው ብሎ ማሳደግ ነው ጥሩ። ያው ወጣ ማድረጉ ጥሩ ነው። ልጁ ይሰለጥናል፣ በጣም ብዙ ነገር ያውቃል። ከአሁኑ አእምሮ እየዳበረ ይሄዳል። ይገባኛል እኮ ቢሆንም ደግሞ ንፋስ ከመተው ወላሂ ገና እንዲያው አንተ ዝም ብሎ ወተት ጠጥቶ ፋፍቶ ስላየው እኮ ትልቅ ሰው አረገው። አይ ብቻ ያው ያም ሆነ አላህ ያሳድግላቸው፣ አላህ ያሳድግላችሁ። ሌላ ምንም ነገር አላችሁ የልፋታችሁ ዋጋ። እና ቤተሰቦች ይሄን ይመስላል። እንግዲህ ደግሞ ማታ እስከምንገናኝ ድረስ በሌላ ቪዲዮ ወዳችኋለሁ፣ አከብራችኋለሁ። እንግዲህ የአብርሽ ጉዳይ ይሄ ነው። ደግሞ ሩታን ማለት ነው እኔ እኮ 2 ልጅ ነው ማሳድግ አላላትም እንዴ? የሩታን ቀስሞ እኮ ነው ሩታ ናት እንጂ 2 ቤቢ የምታሳድግ። እና ፈታ በል። ለማንኛውም ያለው ነገር ይሄ ነው። እስቲ ማታ ደግሞ እናያለን እንዴት እንደሆነ።